ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ቤት ተከታታዮቼ እንዴት ናቸው? ዛሬ ራት አብረን እንሰራለን። የምንሰራው ራት መኮረኒ በሽምብራ ነው። ግብአት ያዘጋጀኋቸው እዚህ ጋር አንድ ሽንኩርትና ቲማቲም ነው የተጠቀምኩት ማለት ነው። አንድ ሽንኩርትና ቲማቲም ነው ለስጎ የተጠቀምኩት። እዚህ ጋር ሽንኩርትና ቲማቲም ይያለሁ። የተከተፈ ዶሮ አለኝ፣ እሱን እጨምራለሁ ማለት ነው። እዚህ ጋር የተከተፈ ዶሮ ነበረኝ፣ እሱን ጨመርኩኝ። ከዛ የምፈልጋቸውን ቅመሞች ጨምራለሁ። እናንተ የምትፈልጉትንና የቤታችሁ ያለውን እንዲሁም ሰዎቻችሁ የሚፈልጉትን እንደየፍላጎታቸው ስለሆነ የምንሰራው ማለት ነው። የምትፈልጉትን ጨምራላችሁ። ግን ብዙም ቅመም ስለማይወድ አንድ አይነት ትንሽ ብቻ ነው የምጠቀመው፣ ብዙ አልጠቀምም ማለት ነው። ይሄ ደግሞ ከሙን ነው ማለት ነው። በፊት የጨመርኩት ያን የተቀላቀለ ቅመም ነው። ሁለተኛው ደግሞ ከሙን ነው ማለት ነው። የምጠቀመው ይሄን ብቻ ነው። ማጂ ካላችሁ ማጂ መጨመር ትችላላችሁ። እንጠቀማለን ማለት ነው። እዚህ ደግሞ ለመኮረና ያዘጋጀሁት ኳፈይቶልኝ መኮረና ጨምራለሁ። ትንሽ ዘይትና ጨው ጨምሬበታለሁ ማለት ነው። ውሃው ላይ ዘይቱ እንዳይዘጋጅ ምንም አይደለም ማለት ነው። ጨው ትንሽ እጨምራለሁ ማለት ነው። ከዛ አሁን የተከተፈ የሚያቃጥል ቃሪያ አለኝ፣ እሱን እንጨምራለሁ ማለት ነው። ያኔ ብዙም እንደ ሽንኩርቱና እንደ ቲማቲሙ መጠበስ ስለማይፈልግ ቃሪያው አሁን እየተዳረሰ ስለሆነ የተከተፈ ቃሪያን እንጨምራለሁ ማለት ነው። ይሄው እንግዲህ አሸዋው ይሄን ይመስላል። ስጎ በቅቶታል። አሁን ክሬም እሰራለሁ። እዚህ ጋር መኮረኒውም እየደረሰልኝ ነው። ክሬሙን ደግሞ እዚህ ድስት አዘጋጅቻለሁ። በዚህ ነው የምሰራው ማለት ነው። እዚህ ጋር ደግሞ ክሬሙን ልሰራ ነው። እኔ ያኔ ወተት ስለሌለኝ እንትኑ ነው የምጠቀመው ማለት ነው። ኒዶ ነው የምጠቀመው። 4 ማንኪያ ኒዶ ነው የተጠቀምኩት። እዚህ ጋር ደግሞ 5 ማንኪያ ዱቄት ተጠቅሜያለሁ ማለት ነው ለክሬሙ። ይሄንን በደንብ እመተዋለሁኝ ያን እንዳይጓጉልብኝ ማለት ነው። በደንብ መመታት አለበት። ይሄው ክሬሙ ይሄን ይመስላል። ደርሷል። ትንሽ አንድ ማጅና ትንሽ ቁንዶ በርበሬ ጨምራለሁ ማለት ነው። ይሄን ይመስላል እንግዲህ በዚህ ተጨርሻለሁ ማለት ነው። አሁን የሰራሁትን ስጎዬን ማለት ነው ወይም አሸዋውን ጨምሬያለሁ። ከላይ ጨምርና
ይኸው አሁን ተላይ መኮረኒ አረጊያለሁ። ከዛ ክሬሙን አረግና መጨረሻ ላይ ጅብን ሞዘሬላ አረግበታለሁ ማለት ነው። ይኸው ተላይ የሰራሁትን ክሬም አፈስና ከዛ መጨረሻ ላይ ጅብን ሞዘሬላ ነው የምጨምርበት ማለት ነው። ትንሽ ጅብን ሞዘሬላ ተላይ አረግበታለሁ ማለት ነው። ያኔ ብዙም አላበዛም፣ ትንሽ ነው የማጠቀመው። በዚህ መልኩ አስገባዋለሁ። እንግዲህ ፍሮኔን ለኩሻለሁ ማለት ነው። ያው ይሄን ይመስላል። በዚህ መልኩ በስሏቸዋል ማለት ነው። እራታችን ደርሷል። ቪዲዮ ላይክ፣ ሰብስክራይብ አድርጉኝ።